ሰላም የተከበራችሁ የቻነላችን ወዳጆች እንኳን ወደ ቻነላችን በደህና መጣችሁ። ዛሬ ልባችንና አእምሮአችንን ወደ ስኮርፒዮ ኮከብ ምልክት በዞዲያክ መድረክ ላይ እጅግ ሚስጥር የጠገበ ስሜቱ የናረ ውስጣዊ ብርቱ ወደ ሆነው ምልክት እናዞራለን። ስኮርፒዮ ከጥቅምት 13 እስከ ህዳር 12 የውሃ አካል ቢሆኑም ከሌሎች ውሃዎች በተለየ ማንነታቸው እንደ ጥልቅና ጸጥተኛ ውቅያኖስ ነው። ገጽታው ጸጥ ያለ ቢመስልም ከስር ግን ታላቅ የሆነ የኃይል ሞገድ አለ። ስኮርፒዮን መረዳት ማለት ነፍስ ውስጥ ያለውን ጨለማና ብርሃን፣ ጥንካሬና ስሜታዊነት መቀበል ማለት ነው። ቪዲዮውን ከመጀመራችሁ በፊት እንደተለመደው ከልብ የመነጨ ላይክና ሰብስክራይብ ማድረግ የኢትዮጵያ የኮከብ ቤተሰብ አባል መሆናችሁን እንዳትረሱ። ስኮርፒዮ ውስጣዊ ማንነት ኃይል ምንጭ 1. የስኮርፒዮ ኃይል የሚመነጨው በሁለት ኃያላን ፕላኔቶች አገዛዝ ነው። አንደኛዋ ማርስ ነች። ይቺ ፕላኔት ተጋዳይነትን፣ አይበገሬነትንና ትግልን ትወክላለች። የስኮርፒዮ ጠንካራ ፍላጎት ግባቸውን በጽናት የማሳካት ችሎታ የምትሰጠው ማርስ ናት። ሁለተኛዋ ፕሉቶ ነች። የስኮርፒዮ ሚስጥርና ጥልቀት ደግሞ ፕሉቶ ትሰጠዋለች። ፕሉቶ ማለት የሞት የዳግም ውልደት መገለጫ ነች። የለውጥና የመንጻት ኃይል ማለት ነው። ለዚህ ነው ስኮርፒዮዎች በሕይወታቸው ውስጥ በታላላቅ ፈተናዎች ውስጥ ያለፉ፣ ነገር ግን ሁልጊዜም እንደ አዲስ ብረት ተጠርተውና በርትተው የሚወጡት። ይህ ድርብ ኃይል ማንነታቸው ውስብስብ ያደርገዋል። የአይን እይታቸው ስኮርፒዮዎች ሰዎችን በደንብ የማንበብ ልዩ ተሰጥኦ አላቸው። አይኖቻቸው እንደ ኤክስሬይ ናቸው። የሰዎችን ስውር ሐሳብ፣ ፍላጎት እና እውነተኛ ዓላማን ከገጽታው ጀርባ ዘልቀው ያያሉ። ሚስጥራዊነት ራሳቸውን በቀላሉ አይከፍቱም። ልክ እንደ ተቆለፈ ሳጥን ናቸው። ቁልፉንም በእምነት የተሰራ ነው። መተማመን ካልተሰማቸው ስሜታቸውንና እቅዳቸውን ከጥልቁ ይደብቃሉ። የፍላጎት ጥማት ምንም ነገር በመሃል አይፈልጉም። ሲወዱ በሙሉ ነፍሳቸው ይወዳሉ፣ ሲጠሉም ሙሉ ለሙሉ ሊጠሉ ይችላሉ። ይህ የናረ ስሜት የሕይወታቸው መገለጫ ነው። ፍቅር፣ የትዳር ሕይወትና እምነት። ስለ ስኮርፒዮ ፍቅር ማለት የነፍስ ትስስር ነው። የግንኙነታቸው መሰረት የእውነተኛና ጥልቅ የመሆን መገለጫ ነው። የቁርጠኝነት ጥሪ። ስኮርፒዮ ወደ ግንኙነት ከገባ የዘላለም እስከ ዘላለም ነው የሚፈልገው። እነሱ ለአጋራቸው የማይመጥን ምሰሶም አይሆኑም። የሚያምኑትን ሰው ልክ እንደ አይን ብሌናቸው ይጠብቃሉ። ስኮርፒዮዎች በጣም የሚያፈቅሩ በመሆናቸው የቅናት እሳት በቀላሉ ሊያገኛቸው ይችላል። ይህ ቅናት የመጣው ከጥልቅ ፍቅርና አጋራቸው ሙሉ በሙሉ የራሳቸው የማድረግ ፍላጎት ነው። ክህደትን ወይም ሐሰትን ግን ፈጽመው አያዩ። ከስሜት አውሎ ንፋስ ጋር ስለሚመሳሰሉ ከካንሰርና ፓይሰስ ወይም ሌሎች የውሃ ምልክቶች ጋር ነፍስ ለነፍስ ይግባባሉ። ከምድር ምልክቶች ካፕሪኮርን እና ቪርጎን የሚያገኙት የመረጋጋትና የአስተማማኝነት ደግሞ የሕይወታቸው መልህቅ ይሆናል። ስኮርፒዮ ጋር መኖር ማለት ቋሚ የሆነ ስሜት ወይም እውነትን የመፈለግ ማለት ነው። ማስመሰል፣ መደበቅም የለብህም። በግልጽና በታማኝነት ከቀረብካቸው በዓለም ላይ ታማኝ የሆነ አጋር ይሆነዋል። ስኮርፒዮዎች ተፈጥሯዊ መሪዎችና መርማሪዎችም ናቸው። የሚፈልጉትን ስራ ውጤትና ጥልቀት ያለው ሚስጥር መሆን አለበት። የስኮርፒዮ ብርሃት የተሰወረው ነገርን የመፈለግ ችሎታው ላይ ነው። ለዚህ ነው በሕክምና ማለትም በቀዶ ጥገና ሐኪምነት፣ በምርምር አካላት፣ ፖሊስ፣ ሰላይ ወይም በሰው ልጅ ውስጣዊ ስነልቦና ሳይኮሎጂ የሥራ መስኮች ላይ ስኬታማ የሚሆኑት። ሰነፍ ስኮርፒዮ ማግኘት በጣም ብርቅ ነው። የሚሰሩትን ሥራ በጥልቀትና በቁርጠኝነት ያከናውናሉ። ለሥራቸው ካልተሰጡ ያንን ሥራ ይተውታል። መሪ ከሆኑ ደግሞ ጠንካራና ስትራቴጂስት ናቸው። ሰበብ መስማት በጭራሽ አይፈልጉም። ስለ ገንዘብን በጥንቃቄና በብልሃት የሚያስተዳድሩ ናቸው። በቀላሉም አያባክኑም። ትልቅ ፋይናንሳዊ ደህንነት እንዲኖራቸውም ይፈልጋሉ። የገንዘብ ሚስጥራቸውን ማንም እንዲያውቅ አይፈቅዱም። ስኮርፒዮ ታላቅነት ያለው በራሳቸው ለውጥ ለማምጣት ባላቸው ችሎታ ነው። በዞዲያክ ውስጥ በስኮርፒዮ በ3 እንስሳት ይወከላል። በጊንጥ፣ በንስርና በፊኒክስ ነው። ጊንጥ የበቀል ስሜትን፣ ራስን መጉዳትና ተቆጣጣሪነት ዝንባሌ ሲታይ ነው። የንስር ስሜታቸው ደግሞ ከትንሽነት ከፍ ብሎ በብልሃትና በጥበብ ሲበሩ ነው። ፊኒክስ ደግሞ ከችግር ከውድቀት በኋላ እንደገና ሲንሰራና ሲያንጸባርቅ ነው።
የጥላቻና የበቀል ፍላጎት ስኮርፒዮ ከነካህ በቀላሉ አይረሳም። የበቀል ሐሳብ በውስጣቸው ለረጅም ጊዜ ሊቆይ ይችላል። ነገር ግን ጥበበኛ ስኮርፒዮዎች ይህንን ኃይል ወደ ፈጠራና አወንታዊ ለውጥ ይለውጡታል። ውድ ተመልካቾቻችን፣ ስለ ስኮርፒዮ መረዳት ማለት በሰው ልጅ ስሜታዊ ጥልቀት ላይ እውነታን መቀበል ማለት ነው። ውስብስብነታቸው የመጣው በታላቅ የመኖር ፍላጎት፣ ከፍ ያለ የነፍስ ግብ ነው። እውነተኛ ፍቅር፣ ታማኝነትን ከፈለጋችሁ ስኮርፒዮን ምረጧቸው። ስሜት የሚነካ ጓደኛ ከፈለጋችሁ ስኮርፒዮን ምረጧቸው። ስለዚህ ያላችሁን ስሜትና አስተያየት ከላይ ከታች ባለው ኮሜንት ስር እንድታስቀምጡ በትህትና ጠይቃለሁ። በሚቀጥለው ጊዜ ስለ ሌላ ኮከብ በሰፊው እስከምንወያይ ድረስ በሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግን በፍጹም እንዳትረሱ።